ፕሮፌት እዩ ጩፋ እንደዚህ አርጎ በእግሩ አጋንንት የሚያስወጣው ምንድነው አለኝ አንድ ሰው ለኔ እንደዚህ አለኝ ምንም ማስወጣት ነው አለ ሌላ ምን አዲስ ነገር አጋንንት ሲጀመር ምን ክብር አለው እኛ ሰዎችን እንወዳቸዋለን አላያቸው ላይ ያለውን አጋንንት ግን አንፈልገውም አንወደውም መንፈስ አንድ ነው አሰራር ልዩ ልዩ ነው ብሎ ምናመልከው መንፈስ አንዱ መንፈስ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ በዚህ ዘመን ጌታ ኢየሱስ ቢያገለግል ኖሮ በጣም የሚገርምና በጣም የሚደንቅ ነገር ልንገራችሁ ጌታ ኢየሱስ ክርስቶስ እንደዚህ ይላል መጽሐፍ ሲናገር ምራቁንም ወደ ምድር እንትፍ ብሎ ምን አደረገው ጭቃ ሆነ ከዛስ አንስቶም የአይነ ስውሩን አይን ላይ ምን አደረገው ይላል ቀባው ይላል ይሄ ማን ያገለግለው አገልግሎት ነው የኔና እናንተ አባትና አምላክ ኢየሱስ በምድር ያገለግለው አገልግሎት አያችሁ ጌታ ኢየሱስ ክርስቶስ ሌላ ቦታ አላዛር የሞተውን አላዛርን በዮሐንስ ወንጌል ምዕራፍ 11 ላይ አላዛር አለና የሞተ 4 ቀን የቆየውን ሬሳ ናውጣ አለው ና በመትባል ባንዲት ቆልማማ ፊደል ጎትቶ ነው የ4 ቀን ሬሳ ያወጣው ታዲያ እዚህ አይነ ስውር ሰው ላይ ምራቅ እንትፍ ማለት በዚህ ዘመን ቢሆን ኢየሱስ አልኩኝ እኔ በዚህ ዘመን ቢሆን ኢየሱስ ማህበራዊ ድረገጹና ፌስቡክ ተቀላላ በተለያየ ተቃውሞ እንዴት በጉባኤ ፊት ምራቁን ይተፋል ምንድነው አሁንስ አገልግሎቱን የልጅ አገልግሎት አደረጉት አላየህም እንዴ ጉባኤ ፊት ምራቅ ተፍቶ ጭቃ ያነሳ አይን ይቀባል እንዳትሄዱ ይባል ነበር አያ ዛሬ እኔ አንድ እውነት ልንገራችሁ አይደለም ቅዱሳን በክርስቶስ ፍቅር ምንምላችሁ ጌታ ይመጣል እንደገና ደግሞ ወደ ጌታ እንደሚሄድ ሰው ምናስብ ልክ እዚህ ቆሞ ይሄ ህንጻውን 200 300 አመት ሊቆይ ይችላል እዩ ጩፋ ግን በ100 አመቱ ሊሄድ ይችላል አያችሁ ትውልድ የሚሻገር ነገር እኛ እናልፋለን እምንሰራቸውና የምንናገራቸው እምናጠፋቸው ምናበላሻቸው ነገሮች ግን ዘላቂነት አላቸው ስለዚህ አስበን ተጠንቅቀን የእግዚአብሔር ቃል ይደግፈኛል አይደግፈኝም ብለን ከበዛው ጋር መብዛት አይደለም ስለዚህ እንወዳለን አብረን በነገር ሁሉ እንቆማለን ይሄ እንደሚሆን ደግሞ ምንም ጥርጥር አልነበረንም